بل نقذف بالحق على الباطل فيدمغه فإذا هو زاهق ولكم الويل مما تصفون. عبد الحميد اللتمي ويا عربي ويا أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. أعوذ بالله من الشيطان الرجيم. الشيطان الرجيم. صرفاكم جاهل نو عربيኛው ራሱ መናገር አይችል عربيኛው ራሱ غلط ነው አይደል? እሱ ምሳሌ ያነሳው ምንድነው? فمن جعل የሚለውን فمن جهل ብሎ አነበበ። جهل አይደለም ተብሎ የሚነበበው جهل ነው የሚባለው አለ። ሸይኽ ግን ያሉት جعل ነው ያሉት። ምንም አጣ ማለት ነው። የሚይዝበትን ነገር ደግሞ እኔ ሰተት እየለቀምኩ አይደለም ይላል። አንተ የምትሳሳተው የሆነውን ሸፋፋ عربኛህን እኮ እየተረዳንልህ። ألم تر إلى الذين أوتوا نصيبا ألم تر إلى الذين أوتوا نصيبا من الكتاب يؤمنون بالجبت والطاغوت. ألم تر إلى الذين أوتوا نصيبا من ألم تر إلى الذين أوتوا نصيبا من الكتاب يدعون إلى كتاب الله ليحكم بينهم. أوتوا نصيبا من الكتاب በመድ የተጨመላለቀ የተንሻፈፈ የሆነ በተከልፍ መታመጣቸው የሆኑ አረብኛዎችን እኛ እኮ እየተረዳንህ በቃ ምንም ችግር የለም። ሁላችንም ያው ነን። አረብኛ ቋንቋችን አይደለም ያው እየሰባበርንም ቢሆን ለማስተካከል እየሞከረን ነው፣ ጥረት እያደረግን ነው። ለስተ አንተ ኢማም በአረብኛው ልክ እንደ ሲበወይ ሆነህ ታወራለህ። ተመንጣም ጠመሰ እያልክ ጣያልክ ነቀለ እያልክ ኡሚሃ ብሎ ቁርአኑ ያነበዋል። فلما نسي العلم فنسيت ብሎ ያነበዋል። ሐዲስ ከለቀምንልህ እኮ ይለቃቀምልሃል አንተ ይሄንን ጅህልና ወይም ደግሞ አለማወቅ አድርገህ ተቆጥርከው እንቆጥርልሃለን። በጣም ማአት አለ ስህተቶቹ በጣም ስህተቶች ማአት ናቸው። ግን በዚህ ልክ አንተ በወረድክበት ልክ አንወርድም። እኛ እንዲህ አይነት ስህተቶች ይገቡናል። በቃ እኛ እየተሸፋፈንን ያው የተረዳነው የሆነ ነገር እየተረዳን እንሄዳለን። ሁላችንም ጋር ያለ የሆነ ነገር ስለሆነ ማለት ነው። ስትወርፍ የምትወርፍበት የሆነን ርዕስ መለየት መቻል አለበት። ሰው ይሰማኛል ያዳምጠኛል በሚል ያገኘውን ሁሉ አንስተህ አትወረውርም والله። ስለዚህ የሚያነሳቸው የሆኑ ነገሮች ሁሉ ከመረጃ የራቁ ባዶ የሆኑ ናቸው። ዘረኛ ለማለት ይሄ መረጃ ተደርጎ ይጠቀሳል። بالله عليكم እስቲ ጠይቁት። መረጃ ተደርጎ ይጠቀሳል ዘረኛ ለማለት ምንም አይነት ችግር ያለለበትን ነገር አምጥተህ ዘረኛ ትላለህ። አሁን እዚህ ላይ ችግሩ ያንተ ስህተት ነው ብለህ ለማመንና ለመቀበል ዝግጁ ነህ? بل نقذف بالحق على الباطل فيدمغه فإذا هو زاهق ولكم الويل مما تصفون.